ሰላም እንደምን አላችሁ? ዛሬ ለኤክስ ኤግዛም ዝግጅት እንዲረዳችሁ የመጀመሪያዎቹ የአካውንቲንግ ኮርሶች ላይ የሚያተኩር ወደ 20 የሚሆኑ ጥያቄዎችን እሰራላችኋለሁ። ይህን ጥያቄ ስንሰራ ጥያቄዎቹ እንዴት መመለስ እንዳለብን አንዳንድ ቴክኒኮችንም በዛው እየነገርኳችሁ እንሄዳለን ማለት ነው። you can take this practice ይህን ቪዲዮ እንደ ሞዴል ኤግዛም መውሰድ ትችላላችሁ። let's start. የመጀመሪያው ጥያቄ which of the following statement about users of accounting information is incorrect? always remember ጥያቄ ስትመልሱ የመጀመሪያ ማድረግ ያለባችሁ ነገር ጥያቄው ምን እንደሚል መረዳት ነው። ጥያቄው የሚለው ምንድነው? ከዚህ ከተሰጡት ስቴትመንቶች ውስጥ ስለ አካውንቲንግ ዩዘሮች ኢንኮሬክት የሆነው የትኛው ነው? always remember there is odd የሆኑ ኤክስትሪም የሆኑ ቃላቶች ካሉ እነሱን አይደንቲፋይ ማድረግ ያለባችሁ። ለምሳሌ እዚህ ጋር ኢንኮሬክት ነው የሚለው ኮሬክት አይልም፣ ኢንኮሬክት ትክክል ያልሆነው ነው የሚለው። ስለዚህ ስለ አካውንቲንግ ኢንፎርሜሽን ዩዘር ትክክል ያልሆነው የትኛው ነው ነው የሚለው። የመጀመሪያው ጥያቄውን መረዳት ነው። ጥያቄውን በዚህ መልክ ተረዳ ነው። ስለዚህ የአካውንቲንግ ኢንፎርሜሽን ዩዘሮች እነማን እንደሆኑ እናውቃለን። these users are internal and external users የሚባሉት ናቸው። ኢንተርናል የሚባሉት በድርጅቱ ውስጥ ያሉት ስቴክሆልደሮች በሙሉ ማለት ነው። ለምሳሌ ኤምፕሎይ፣ ማኔጅመንት የመሳሰሉት ወይም ኦነርስ የመሳሰሉት ናቸው። ኤክስተርናል የሚባሉት ከቢዝነሱ ውጭ ያሉ ለምሳሌ ሌንደርስ ላይክ ባንኮች፣ ገቨርንመንት ራሱ አንድ ሌሎች ኢንቨስተሮች ካሉ እነሱ ማለት ነው። ስለዚህ ይሄ መሆኑን ሂንት አለን። ሌትስ ራፍሊ ሪድ እናድርገው። the first a management is an internal user. management ምንድን ነው ብለናል? internal user። ስለዚህ ኮሬክት ነው ይሄ ማለት ነው። taxing authorities are external users. government and tax related authorities are external users. ስለዚህ ይሄም ትክክል ነው ማለት ነው። present creditors are external users. creditors present creditors are external users የሚለው ማለት አሁን ያበደሩን በድርጅት ውስጥ ያለ ሀብት የሚንቀሳቀስ ብድርን ባለቤት የሆኑ ሰዎች ማለት ነው። ስለዚህ they are external users ነው እያለን ያለው። ኦኬ፣ ስለዚህ ይሄኛውን ኮስቲን ማርክ እናድርገው። የመጨረሻው regulatory authorities are internal users. regulatory authority የሚባሉት መንግስት ወይም ደግሞ የውጭ አካል ማለት ነው። ስለዚህ they are not internal users። ስለዚህ ይሄ ትክክል አይደለም ማለት ነው። ስለዚህ ይሄ ምን ማለት ነው? ሲ ትክክል ነው እንደማለት ነው። we call this elimination method እንለዋለን። የምናውቃቸውን ነገሮች ቀድመን አይደንቲፋይ አደረግናቸው። ከዛ እነዚህ ከሁለቱ ምርጫ ቀሩን። ከሁለቱ ውስጥ ቤስት ኦፕሽን የሚሆነው የትኛው ነው? ይሄኛው ሬጉላቶሪ አውቶሪቲ በምንም መልኩ ቢሆን ኢንተርናል ዩዘር ስለማይሆን we make it። ስለዚህ መልሱ ሲ ይሆናል ማለት ነው። ኦኬ፣ ሁለተኛ which of the following event is not recorded in accounting records? አካውንቲንግ ሪከርድ ውስጥ የማይመዘገበው ኖት ሪከርድ፣ ሪመምበር እንደዚህ አይነት ቃላቶችን በፍጹም መዝለል የለባችሁ። የማይመዘገበው የትኛው ነው የሚለው ወይም ደግሞ ቡካችን ውስጥ የማይመዘገበው የትኛው ነው የሚለው። ኦኬ፣ የማይመዘገብ ነገር እንግዲህ ምን ሊሆን ይችላል? ትራንዛክሽን ያልሆነ ነገር አይመዘገብም ማለት በገንዘብ ወይም ደግሞ በመኒ ቫልዩ የማይደረግ ነገር በሙሉ አይመዘገብም። በቃ ፔሪድ እሱ ነው። እና ደግሞ ይሄኛውን ፔሪድ የማይመለከት ነገር በሙሉ አይመዘገብም። let's see the choice እናያቸው። equipment is purchased on account። እቃ ስንገዛ በአካውንት ስንገዛ እቃ ስንገዛ በአካውንት ቢሆን በዱቤ ቢሆን መከፈሉ አይቀርም። ስለዚህ በብር ነው። this one ይመዘገባል ማለት ነው። an employee is terminated። ኦኬ፣ employee terminate ሲደረግ ይሄኛውን ለፈው ካሽ ኢንቨስትመንት is made into the business። በካሽ ኢንቨስት አደረገ ሌላ ቢዝነስ ላይ። ይሄኛውን በገንዘብ ነው። ስለዚህ ይሄም ሪካርድ ይደረጋል ማለት ነው። the company pays a cash dividend። ካሽ ዲቪደንድ ከፈለ። ይሄኛውን በገንዘብ ነው። ስለዚህም ትክክል ነው። ምንድነው ማለት ነው መልሶ employee is terminated። ይሄ ለምንድነው እንደዛ የሆነው? ሰራተኛ ተርሚኔትድ ነው ማለት የማኔጅመንት ውሳኔ ነው። በገንዘብ ሊወሰን አይችልም ወይም ደግሞ በገንዘብ ሊተመን ቫልዩ ሊሰጠው አይችልም ማለት ነው። ኦኬ፣ ሶስተኛው during 2015 ጊብሰን ካምፓኒ አሴት decreased by 50,000። የጊብሰን ካምፓኒ አሴት በ50,000 ምን አደረገ ነው የሚለው? ዲክሪዝ አደረገ ነው የሚለን። and its liability decreased by 90,000። ሊያቢሊቲው በስንት ቀነሰ?
90,000 ቀነሰ ማለት ነው። ኢትስ ኢኩዊቲ ዘርፎር ኢኩዊቲው ምን ይሆናል ነው የሚለው። ኦልዌይስ እንደዚህ አይነት ጥያቄዎች ስትመልሱ አሴት ሊያቢሊቲ እና ኢኩዊቲ የሚጠይቅ ከሆነ ዩዝ አካውንቲንግ ኢኩዌሽን። አካውንቲንግ ኢኩዌሽን ማለት አሴት ኢኩል ይሆናል ሊያቢሊቲ ፕላስ ኦነርስ ኢኩዊቲ ማለት ነው። ሶ አሴታችን በስንት ቀንሷል ነው ያለው? በ50,000። ሶ ሊያቢሊቲ በስንት ቀንሷል? ሊያቢሊቲ በ90,000። ሶ ኦነር ኢኩዊቲ ምን ይሆናል ነው እያለን ያለው። ሶ እዚህኛው ላይ 50,000 ቀንሷል፣ እዚህኛው ላይ 90,000 ቀንሷል። እዚህኛው 50,000 ላይ 50,000 ከቀነሰ እዚህኛው 90,000 ከቀነሰ ሶ there is a difference። ዲፈረንስ ውስጥ ነው በ90,000 እና በ50,000 በኩል ይሆናል፣ በፊትና በኋላ ያለው ማለት ነው 40,000 ማለት ነው። ችግሩ ምንድነው? ኢኩዊቲ በ40,000 ቀነሰ ወይስ ጨመረ ነው ጥያቄው። ሶ again remember the normal balance of this accounting equation። አሴት ሲቀንስ ማለት ምን ይደረጋል ማለት ነው? አሴት ሲቀንስ ምን ይደረጋል ማለት ነው? አሴት ሲቀንስ ክሬዲት ይደረጋል ማለት ነው። ሊያቢሊቲ ሲቀንስ ምን ይደረጋል ማለት ነው? ዴቢት ይደረጋል ማለት ነው። ኦነር ኢኩዊቲ ምን ይሆናል ነው። ሶ ባላንስ መሆን አለበት ብለናል። ስለዚህ ይሄ 90,000 ከቀነሰ ይሄኛው ምን መደረግ አለበት? መጨመር አለበት። ምን እንዲሆን? ባላንስ ይደረግ። ስለዚህም ክሬዲት መደረግ አለበት ማለት ነው። ሶ 90,000 ልዩነቱ የኛ ነው። ሶ ኢኩዊቲ ምን ሆኗል ማለት ነው? ኢኩዊቲ ኢዝ ኢንክሪዝድ ባይ 40,000 40,000 ጨምሯል ማለት ነው። ኦኬ አራተኛው ፔመንት ኦፍ አካውንት ፔብልስ አፌክትስ ዘ ኮምፖነንትስ ኦፍ አካውንት ኢኩዌሽን ኢን ዘ ፎሎዊንግ ዌይስ። አካውንት ፔብል ሲከፈል የአካውንቲንግ ኢኩዌሽኑን በየትኛው መንገድ አፌክት ያደርገዋል ነው የሚለው። ኤ ዲክሪዝ ኢኩዊቲ ኤንድ ዲክሪዝ ሊያቢሊቲ። ሶ አካውንት አሴት እኩል ይሆናል ሊያቢሊቲ ፕላስ ኦነር ኢኩዊቲ ነው። ሶ ሊያቢሊቲ ምን ሲደረግ ነው? ፔይ ሲደረግ ወይ ደግሞ ይሄ ፔይ ሲደረግ ማለት ይሄኛው ዴቢት ሲደረግ ማለት ነው። ሶ ዴቢት ተደረገ ማለት ሲቀነስ ማለት ነው። ስለዚህ ይሄ ከተከፈለ ምን ሆኗል ማለት ነው? በምን የተከፈለው ማለት ነው? በካሽ ነው ሊሆን የሚችለው ማለት ነው። በካሽ ነው ሊሆን የሚችለው። ሶ ካሽ ደግሞ ምን ያደርጋል? ይቀንሳል ማለት ነው። ካሽ ቀነሰ ማለት ክሬዲት ይደረጋል ማለት ነው። ስለዚህ ይሄ ምን ያደርጋል ማለት ነው? አሴትን ዲክሪዝ ያደርጋል። ስለዚህ ከምርጫዎች ውስጥ ዲክሪዝ አሴት የሚሉ ብቻ እንፈልግ ማለት ነው። ሶ ዲክሪዝ አሴት ኦኬ፣ ይሄ አንድ ነው። ዲክሪዝ አሴት ይሄ ሁለት ነው። ሶ ኢንክሪዝ አሴት ይሄ አይሆንም። ዲክሪዝ ኢኩዊቲ፣ ዲክሪዝ ሊያቢሊቲ ይሄ አይሆንም ማለት ነው። ስለዚህ ሶስተኛውና አራተኛው ከሁለት አንዱ ነው መልሱ ማለት ነው። ሶ ዲክሪዝ አሴት ኤንድ ኢንክሪዝ ኢኩዊቲ፣ ዲክሪዝ አሴት ኤንድ ዲክሪዝ ሊያቢሊቲ። ሶ ፔይ ከተደረገ ዴቢት ይደረጋል ወይም ደግሞ ይቀንሳል ብለናል። ፔይ ከተደረገ ካሽ ይቀንሳል ወይም ክሬዲት ይደረጋል ብለናል። ስለዚህ ዲክሪዝ አሴት ዲክሪዝ ሊያቢሊቲ መልሱ ዲ ይሆናል ማለት ነው። አምስተኛው on the last day of the period Jim Otto company buys $900 machine on credit. This transaction will affect በአለፉት ቀናት ውስጥ ጂም ኦቶ የተባለው ካምፓኒ በ$900 ማሽን በክሬዲት ገዛ ነው የሚላል። ሶ ይሄ ትራንዛክሽን ምን አፌክት ያደርጋል ነው የሚላል። ሶ this transaction will affect እንግዲህ ማሽን ምንድነው? this is asset አይደለ? asset always እንደዚህ አይነት ጥያቄዎች ስትመልሱ remember asset እኩል ይሆናል liability plus owner equity የሚለውን ኢኩዌሽን ተጠቀሙ ሁሉ ጊዜ። ሶ asset ምንድነው? ማሽን ምንድነው? asset ነው። ስለዚህ ማሽን በ900 ወይም ደግሞ ማሽን ፕላስ አድርገናል ማለት ነው ከአሴታችን ላይ። ሶ አሴት እኩል ይሆናል liability plus owner equity የሚባለው ኢኩዌሽን የምን ኢኩዌሽን ነው? ስቴትመንት ኦፍ ፋይናንሻል ፖዚሽን ወይም ደግሞ ባላንስ ሺት ነው አይደለ? ባላንስ ሺት ይባላል። ስለዚህ ይሄ ትራንዛክሽን ምንድነው አፌክት የሚያደርገው ከተባለ አሴትን ነው። ሶ አሴት ይሄ በ900,000 ተገዛ ከተባለ ማሽን በ900 ጨምሯል፣ ካሽ ደግሞ በ900 ቀንሷል ማለት ነው። ስለዚህ ይሄ የካሽ እንቅስቃሴ አፌክት የሚያደርገው ምንን ብቻ ነው ማለት ነው? ይሄን ኢኩዌሽን ማለት ነው። ይሄን ኢኩዌሽን ብቻ። ይሄ ኢኩዌሽን ደግሞ ስቴትመንት ኦፍ ፋይናንሻል ፖዚሽን ወይም ደግሞ ባላንስ ሺት ነው የሚባለው። ሶ ምርጫዎቹን እንሂድ። ኢንካም ስቴትመንት ኦንሊ ኖ፣ ኢንካም ስቴትመንት ጋር የሚገናኝ ነገር የለም። ኢንካም ስቴትመንት ተርኒንግ ስቴትመንት ኦንሊ ኖ፣ አጌን ኢንካም ስቴትመንትን አይነካም፣ ኢንካም ስቴትመንትን አይነካም። ሶ ስቴትመንት ኦፍ ፋይናንሻል ፖዚሽን ይሆናል ማለት ነው። ስድስተኛ performing service on account will have the following effect on the components of basic accounting equation. Will have
the following effect on the component of basic accounting equation performing service on account የሆነ አገልግሎት ፐርፎርም ካደረግን በአካውንት ፐርፎርም ካደረግን ምን ይሆናል አካውንቲንግ ኢኩዌሽን ላይ ሶ እንግዲህ ፐርፎርም ሰርቪስ ማድረግ ሜን ቢዝነስ አክቲቪቲ ነው ያ ማለት ስራ ከሰራን ምን እናገኛለን ማለት ነው ሬቬኒው እናገኛለን ማለት ነው ሶ ባይ ዲፎልት ይሄ ነገር ሬቬኒው ነው ማለት ኢንካም ስቴትመንትን አፌክት ያደርጋል ማለት ነው ሶ ኢንካም ስቴትመንት ላይ ኢምፓክት ካለው ይሄ ኢንካም ስቴትመንት ትርፍ ያገኛል ማለት ነው ትርፍ ያገኛል ማለት ነው ሶ ይሄ ትርፍ ወዴት ነው የሚሄደው ሪቴን ሲደረግ ወደ ኢኩዊቲ ይሄዳል ማለት ነው ስለዚህ እዚህ ውስጥ ኢኩዊቲ ያለበት ነገር ብቻ ነው የምንፈልገው ማለት ነው ሶ ኢኩዊቲ ሶ ሊያቢሊቲ የኛውን ሰረዘዋለን ማለት ነው ሶ ኢኩዊቲ አሁን 3 ይቀሩናል ሶ ከ3 ውስጥ አሁንም ሌላ ነገር ውስጥ እንፈልግ ሶ ከ3 ውስጥ ምንድነው እንግዲህ performing services on account will have the following effects on the components of the basic accounting equation የሚለው እኛ ፐርፎርም ስንሰራ ማለት ነው ሶ ስራ ከሰራንላቸው በአካውንት ስራ ከሰራንላቸው ሰዎቹ እዳለባቸው ማለት ነው ስለዚህ እኛ ሳይሆን እዳ ያለበት እነሱ ናቸው ስለዚህ ሊያቢሊቲ ምን ያደርግም ኢንክሪዝ ያደርግም የኛ እዳ አይጨምርም ስለዚህ ሊያቢሊቲ ያለበት ይሄ ስለሆነ ሶ ይሄ መልስ አይሆንም ማለት ነው ሶ ሁለት ይቀርናል ሶ ኢንክሪዝ አሴት ዲክሪዝ ኢኩዊቲ ኢንክሪዝ አሴት ኢንክሪዝ ኢኩዊቲ ቀደምን ብለናል ፐርፎርም ስናደርግ ገቢ እናገኛለን ገቢ የምናገኝ ከሆነ ደግሞ አሴታችን ኢኩዊቲያችን ይጨምራል ብለናል ስለዚህ ኢኩዊቲ ኢንክሪዝ የሚያደርገውን እኛውን መርጣን ማለት ነው ስለዚህ መልሱ ምን ይሆናል ቢ ይሆናል ማለት ነው ሰባተኛው which of the following statement about an account is true ስለ አካውንት ትክክል የሆነው የትኛው ነው ሪሜምበር ትክክል የሆነው ነው የሚለው አካውንት ስለ አካውንት ትክክል የሆነው ሶ አካውንት ማለት ምን ማለት እንደሆነ አይሆፕ ታውቃላችሁ ያስባለሁ ማታውቁ ከሆነ እዚህ ቪዲዮን ፖዝ አድርጉና አካውንት ምንድነው የሚለው ሄዳችሁ አንብባችሁ ነው ተብሎ እስኪያው ሶ in its simplest form an account consists of two parts አካውንት በጣም በቀላሉ በሲምፕለስት ፎርም ካየ ነው አካውንት ሁለት ነገሮችን ይዛን ነው የሚለው ትሩ ነው ፎልስ ነው ኦኬ እናያዘው እሺ ከባድ ነው ቀላል ወይስ እስኪ በራሳችሁ እቴ ኦኬ እሺ እንለፈው an account is an individual accounting record of an increase and decrease in specific asset liability and equity item okay እሺ there is a separate account for specific assets and liabilities but only one account for equity items አሁን እዚህ ላይ ይሄን ኤሊሚኔት ማድረግ ይቻላል ይኸውላችሁ ምን ይላል እዚህ ጋር there are separate accounts for specific assets and liabilities but only one account for equity item ይላል ኢኩዊቲ ብቻ አንድ አካውንት ነው ያለው ነው የሚላል ኢኩዊቲ አንድ ብቻ ሊኖር አይችልም የፈለገ ቢሆን አሴት እኩል ይሆናል ሊያቢሊቲ ፕላስ ኦነር ኢኩዊቲ ውስጥ ብዙ አካውንቶች ይኖራሉ ስለዚህ ይሄ ምን አይነት ማለት ነው መልስ አይሆንም ሶ 3 ይቀሩናል የመጨረሻው the left side of the account is credit or decrease side በግራ በኩል ያለው ክሬዲት ነው እና ደግሞ መቀነስ ማለት ነው የሚለው ይሄ ፍጹም ስህተት ነው እንደዚህ የሚባል አብሶሉት የሚባል ነገር የለም ዴቢት ክሬዲት ሩል ምንድን ነው የሚለው ዴቢት ክሬዲት ዴቢት ለአንዱ መጨመር ሊሆን ይችላል ለአንዱ መቀነስ ሊሆን ይችላል ኢትስ ሩል ነው እንጂ ዴቢት ማለት መቀነስ ክሬዲት ማለት መጨመር አይደለም በአካውንቲንግ ስለዚህ ምን አይሆንም ማለት ነው መልስ አይሆንም ማለት ነው ስለዚህ ምን ይቀረናል ሁለት መልስ ይቀረናል ማለት ነው in simplest form an account consists of two parts ሁለት ፓርቶችን ይዛል ዴቢት እና ክሬዲት ማለት ይሆን ኦኬ ሁለተኛው an account is an individual accounting record of an increase and decrease in specific asset liability and equity ይሄኛው ሲጨምር ወይ ሲቀንስ ይሄኛው ሲጨምር ወይ ሲቀንስ ይሄኛው ሲጨምር ወይ ሲቀንስ የሚያሳይ የኢንዲቪጁዋል መዝገብ ነው የሚላል ስለዚህ ይሄ መልሱ ትክክል ይሆናል ማለት ነው ስለዚህ መልሱ ቢ ይሆናል ማለት ነው ኦኬ ስምንተኛው the expanded accounting equation is accounting equation asset እኩል ይሆናል liability plus owner equity ሲሰፋ ምን ይሆናል ነው የሚለው always ይሄኛው asset በግራ በኩል ይሆናል liability እና owner equity ከኩል ነው በኋላ ነው የሚሆኑት ስለዚህ እዚህኛው ላይ asset በግራ በኩል ከዛ እኩል ይሆናል ያለበት ብቻ እንፈልግ asset plus liability እኩል ይሆናል ሼር ካፒታል never ይሄ አይሆንም ይሄኛውን ይጥስብናል asset እኩል ይሆናል liability ኦኬ ይሄ ሊሆን ይችላል asset እኩል ይሆናል liability ኦኬ ይሄ ሊሆን ይችላል asset እኩል ይሆናል liability ኦኬ አንድ ይሄኛው ከዛ እንለፋው ነው liability plus የሚል መኖር አለበት አሁን liability plus መሆን አለበት ስለዚህ liability
አሴት ይሄኛው አይሆንም ብለናል። ሶ አሴት እኩል ነው ሊያቢሊቲ ፕላስ ሼር ካፒታል ሪተርንድ ኤርኒንግ ዲቪደንድ ሬቬኑ ማይነስ ኤክስፔንስ ይላል። ኦኬ ይሄኛው ይሆናል። አሴት ሊያቢሊቲ ማይነስ ሼር ካፒታል ይሄ አይሆንም፣ ማይነስ አይቻልም። ይሄኛው ነገር ያፈርስብናል። ሶ አሴት እኩል ነው ሊያቢሊቲ ፕላስ ሼር ካፒታል ፕላስ ሪተርንድ ኤርኒንግ ማይነስ ዲቪደንድ ፕላስ ሬቬኑስ ማይነስ ኤክስፔንስስ ይላል። ይሄኛው ደግሞ ኦኬ። ከዚህ በኋላ አሁን ኦነር ኢኩዊቲ የሚለውን እንዴ ኦነር ኢኩዊቲ ምንም ነገር አካውንቶችን ይዛል። በምን ኢንክሪዝ ይደረጋል ከተባለ ሪዘርቭ በኢንቨስትመንት ኦነሮች ኢንቨስት ሲያደርጉ ማለት ነው። ከዛ በምን ኢንክሪዝ ይደረጋል? በሬቬኑ። በምን ዲክሪዝ ይደረጋል? በዊዝድሮው ስናደርግ፣ እንዲሁም ደግሞ በዲቪደንድ፣ እንዲሁም ደግሞ ኤክስፔንስ ሲወጣ እነዚህ ኢኩዊቲያችንን ይቀንሳሉ። ሶ ሌላው ኦነር ኢኩዊቲን ከፍ የሚያደርገው ቢጊኒንግ ሪተርንድ ኤርኒንግ ካለው ሪተርንድ ኤርኒንግም አብሮ ይደመራል ማለት ነው። ስለዚህ እነዚህ በዚህ በኩል ያሉት ፕላስ ሲደረጉ እነዚህ ማይነስ ይደረጋሉ ማለት ነው። እነዚህኞቹ ማይነስ ይደረጋሉ ማለት ነው። ሶ ከነዚህ ውስጥ ማይነስ የተደረገ ወይም ደግሞ ያልተደረገ የትኛው ነው? ሶ እዚህ ሶስተኛው ላይ ሁለተኛው ላይ ይሄኛውና ይሄኛው ነው የቀረን አይደለ? እቺና የመጀመሪያ ኤ እና ሲ ስለሰረዝናቸው ቢ እና ዲ ነው የቀረን። ስለዚህ ሼር ካፒታል ፕላስ ሪተርንድ ኤርኒንግ ሪተርንድ ኤርኒንግ ፕላስ ይደረጋል ፕላስ ዲቪደንድ ይላል። ዲቪደንድ እዚህ ጋር ምንድን ነው ያልነው? ማይነስ ነው የሚደረገው ብለን ነው። ስለዚህ ይሄ ትክክል አይደለም ማለት ነው። ፕላስ ሬቬኑ ትክክል ነው። ማይነስ ኤክስፔንስ ትክክል ነው። ስለዚህ ይቺ ትክክል አይደለች። አሴት ሊያቢሊቲ ፕላስ ሼር ካፒታል ፕላስ ሪተርንድ ኤርኒንግ ማይነስ ዲቪደንድ ፕላስ ሬቬኑ ማይነስ ኤክስፔንስ መልሱ ዲ ይሆናል። ዘጠነኛው which of the following statement about a journal is false? ስለ ጆርናል ፎልስ የሆነው የትኛው ነው የሚለን። ጆርናል ማለት መዝገብ ነው። ምን የሆነው? ፎልስ የሆነው ኤ it is not a book of original entry ግልጽ አይደለም። ይሄን ለፉት። it provides a chronological record of transactions chronological record of transactions ያሳያል። C it helps to locate errors because the debits and credit amount for each entry can be readily compared. It helps to locate errors because the debit and credit amounts for each entry can be readily compared. It discloses in one place the complete effect of the transaction. አንድ ቦታ ላይ ሁሉንም ትራንዛክሽኖች ኮምፕሌት የሆነ ኢሜጅ ያሳያል ነው የሚለው። አይ ቲንክ ዲስ ዋን ኢዝ ኮሬክት ራይት አይደለ? ይሄ ትክክል ይመስለኛል። ይሄኛው ትክክል ነው። ሌላው ኢት ፕሮቫይድስ ክሮኖሎጂካል ሪከርድ ኦፍ ትራንዛክሽንስ። ክሮኖሎጂካል ሪከርድ ማለት በቀናቸው ማለት ነው። 1 2 3 እያለ ማለት ነው። ስለዚህ አይ ቲንክ ዲስ ኢዝ ኮሬክት፣ ይሄም ትክክል ነው። ሶስተኛው ነው ትንሽ ሲ ኤ እና ሲ እስኪ እነሱ እናነጻጽራቸው። ኤ ኢት ኢዝ ኖት ኤ ቡክ ኦፍ ኦሪጂናል ኢንትሪ ይላል። ጆርናል ማለት የመጀመሪያው የሚመዘገበው ነው አይደለ? ስለዚህ የመጀመሪያው የሚመዘገበው ከሆነ ኦሪጂናል ነው ማለት ነው አይደለ? ነው ወይስ ምንድን ነው? ኢት ሄልፕስ ቱ ሎኬት ኤረርስ። አሁን ስህተት ብንሳሳት የት ነው ልናገኘው የምንችለው? መጀመሪያ የመዘገብንበት ላይ ነው የምናገኘው ስህተት ካለ። ምክንያቱም ዴቢት ክሬዲት ብለን የምንመዘገበው እዛ ነው አይደለ? ዴቢት አሴት ክሬዲት ሊያቢሊቲ ነው የምንመዘገበው። ስለዚህ ይሄኛው ስህተት ነው ማለት ነው። ኖት ኤ ቡክ ኦፍ ኦሪጂናል ኢንትሪ ማለት ይቻላል ማለት። ስለዚህ መልሱ ምን ይሆናል ማለት ነው? ኤ ይሆናል ማለት ነው። አስረኛ which of the following statement about the accrual basis of accounting is false? ስለ accrual basis of accounting false የሆነው የትኛው ነው የሚለን። accrual basis of accounting ማለት if we perform our obligation we should record the transactions regardless of cash received or cash payment. አንድ እኛ ግዴታችን ከተወጣን ወይም ሌላ አካል ግዴታውን ከተወጣ ብር ቢከፈልም ብር ባንቀበልም ምን መደረግ አለበት ነው? መመዝገብ አለበት ነው የሚለው accrual basis accounting። go and this እችን አሁን ስተዲ አድርጋችሁ መምጣት ትችላላችሁ። አሁን ቁጭ ብላችሁ ስልካችሁ ላይ ከፈለጋችሁ ኤአይን ጠይቁት። ይሄኛው መልሱን ከማየታችሁ በፊት ውጡና በመሃል ይሄኛው accrual basis accounting ማለት ምን ማለት ነው፣ ለምን አስፈለገ የሚለው ማንበብ ትችላላችሁ። so a events that changes a company's financial statement are recorded in the periods in which the events occur. Okay. Revenue is recognized in the period in which service is performed.
ኦኬ አሁን ያልኳችሁ ይሄ የሚያሟላ ይመስላችሁ? revenue is recognized in the period in which service performed ኦኬ ያዙት። the accrual basis is in accordance with IFRS በIFRS መሰረት ነው ይላል። this is correct right አይደለም? ይሄ ትክክል ነው፣ ግልጽ ነው። ይሄ IFRS ነው የሚለው ጋፕ ካሽ ቤዚስ ነው የሚጠቀም። of course you can choose but ካሽ ቤዚስ በIFRS አይቻልም ማለት ብር ካልተቀበልን መመዝገብ አይቻልም ወይ ብር ካልከፈል መመዝገብ አይቻልም በሚለው ማለት ነው። ኦኬ ዲ revenue is recorded only when cash is received and expenses recorded when cash is paid ይሄ ካሽ ቤዚስ አካውንቲንግ ማለት ነው። ይሄኛው ይሄኛው ትክክል አለ ማለት ነው። ይሄኛው ትክክል ናትኝ። ኤ እና ቢ ይቀሩናል ማለት ነው። ኦኬ ፎልስ የሆነው ነው የሚለው አይደለም? በቃ መልሱ ይሆናል ማለት ነው። event that change company financial statement recorded in the period in which the event occurs ይሄን ትክክል ነው። ስለዚህ መልሱ ምን ይሆናል ማለት ነው? ዲ ይሆናል ማለት ነው። ኦኬ 11ኛው the trial balance shows supplies 0 ትሪያል ባላንሳችን ሰፕላይ 0 ያሳያል። ሰፕላይ ኤክስፔንስ ደግሞ 1500 ያሳያል። ትሪያል ባላንሳችን ሰፕላይ 0 ነው የሚያሳየው። በት ሰፕላይ ኤክስፔንስ ላይ ሰፕላይ ኤክስፔንስ ስንት ያሳያል? 1500 ያሳያል። if $800 of suppliers $800 of suppliers are on hand at the end of the period the adjusting entry is መጨረሻ ላይ አካውንታችን ላይ ሲታይ ሰፕላይ 0 ነው የሚለው ግን መጨረሻ ላይ at the end of the period እጃችን ላይ ያለውን ስንቆጥረው 800 ከቀረን adjusting entry ምን ይመስላል ነው የሚለው። adjusting entry ማለት መጨረሻ ማስተካከያ የምንሰራበት ማለት ነው። debit supplies $800 and credit supplies expense አሁን adjusting entry ሲሰሩ እንግዲህ የሚስተካከለው ነገር ወዴት ነው የሚሄደው ብላችሁ መጠየቅ ያለባችሁ። 800 እጃችን ላይ ያለ ሰፕላይ ከተባለ ይሄ ወዴት ነው የሚሄደው ማለት ነው? ወደ ሰፕላይ ነው ማለት ነው። ስለዚህ ምን ሆነ አለበት? ሰፕላይ ደግሞ አሴት ነው አይደለ? አሴት ነው። አሴት ኢንክሪዝ የሚያደርግ ነገር ምን ይደረጋል? ዴቢት ይደረጋል። ስለዚህ ሰፕላይ አሴት ነው። ዴቢት ይደረጋል። ዴቢት ሰፕላይ የሚል ትፈልጋላችሁ ማለት ነው። ዴቢት ሰፕላይ ኦኬ። ዴቢት ሰፕላይ ኤክስፔንስ ኦኬ። ይሄ አይደለም፣ ይሄ መልስ አይሆንም። ዴቢት ሰፕላይስ ኦኬ ይሄ ይሆናል። ዴቢት ሰፕላይስ ኤክስፔንስ ኦኬ አይሆንም። ኦኬ ስለዚህ የትኛው ይቀራል ማለት ነው? ኤና ሲ ይቀራሉ ማለት ነው። ዴቢት ሰፕላይ 800 ዴቢት ሰፕላይ 700 ይላል። 800 እጃችን ላይ ያለው ተብሏል። ስለዚህ ስንት ነው መዝገብ ያለበት ማለት ነው? እጃችን ላይ ያለው 800 ስለሆነ ዴቢት ሰፕላይ በ800 እናደርጋለን ማለት ነው። ስለዚህ መልሱ ይሄ ይሆናል ማለት ነው። ኤ ይሆናል ማለት ነው። ኦኬ 12ኛው አይ ቲንክ ይችኛዋ በስተት ከሌላ ቦታ የመጣች ናትኝ። ይችን አውጣት። 12ኛው when Alexander company purchased supplies worth 500 የሚያወጣ ሰፕላይ ቢገዛ አሌክሳንደር ካምፓኒ it incorrectly recorded a credit to supplies for 5000 ሰፕላይ ሲመዘገብ ግን 5000 ብሎ በ500 የተገዛውን 5000 ብሎ ከመዘገበው and debit cash to 5000 ካሹን 500 ብሎ ከ5000 ብሎ ከመዘገበው before correcting this error ከማስተካከላችን በፊት ይሄ ነገር ምንድነው ነው? የሆነው ነገር ምንድነው? በ500 የገዛውን በ5000 ብላችሁ መዘገባችሁ። ስለዚህ 4500 ምን አድርጋችኋል ማለት ነው? አጋናችኋል ማለት ነው። የሌለ ሰፕላይ አድርጋችኋል። ሰፕላይ ምን ሆኗል ማለት ነው? ጨምሯል ወይም ደግሞ ኦቨርስቴት አድርጋችሁታል ማለት ነው። እንዲሁም ደግሞ ካሻችሁ 500 ነው ያወጣችሁት ግን እናንተ 5000 አውጥተናል እያላችሁ ነው። ካሻችሁን አድርጋችሁታል ማለት ነው። አንደርስቴት አድርጋችሁታል ማለት ነው። ስለዚህ ካሽ ምንድነው የሆነው? ወርታክ ዝቅ ነው ያለው አካውንታችን ላይ ያልከፈልነውን ከፈልነው ይበልልን ካሹ ግን እጃችን ላይ ያለ። ስለዚህ ካሽ ኢዝ አንደርስቴትድ ኦኬ። ኦቨርስቴት የሚለው አይሰራም፣ ኦቨርስቴት የሚለው አይሰራም ማለት ነው። and ሌላው ሰፕላይ ምን ሆኗል ነው? ኦቨርስቴትድ። ስለዚህ ሰፕላይ አንደርስቴት የሚለው አይሰራም፣ እንዲሁም ደግሞ ሰፕላይ አንደርስቴት የሚለው አይሰራም። ስለዚህ መልሱ ሲ ይሆናል ማለት ነው። ካሽ ኢዝ አንደርስቴትድ and supply is overstated እንላለን ማለት ነው። አንደርስቴት እና ኦቨርስቴት ማለት የማይገባውን ተጨምሮ ወይም ደግሞ መሆን የሌለበትን ዝቅ ተደርጓል እንደማለት ነው። ኦኬ እስኪ ይሄኛውን ጥያቄ ለእናንተ ሰጥቻችኋለሁ። 13ኛው ጥያቄ መልስ ኮሜንት ጻፉልኝ፣ መልስላችኋለሁ ለእያንዳንዳችሁ። 13ኛ ጥያቄ ፖዝ እያደረጋችሁ 13 ኦኬ 14 15 16
17 18 19 20